ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ እና የብዙ ሰዎች ህይወት የሚያሳጣ ሕፃን አዋቂ የማይል እና በሽታው ደግሞ በጣም ከባድ የሆነ በድንገት ህይወት የሚያሳጣን የልብ ህመም በሽታ ነው ይዤላችሁ መጣሁት። የልብ ህመም በሽታ ምልክቱስ ምንድነው? ከልብ ህመም ጋር ተያይዞ የሚመጣ በሽታ ምንድነው? መከላከያው ዘዴ ምንድነው? የሚለውን ይዤላችሁ መጥቻለሁ። ከቪዲዮ በፊት ግን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ተባበሩኝ እና ወደ ቪዲዮ እንሂድ። ከልብ ህመም ጋር ተያይዞ የሚመጣ ወይም ሪስክ ፋክተር የምንላቸው እነማን ናቸው? ከፍተኛ ደም ግፊት፣ የስኳር በሽታ፣ የጭንቀት ወይም ጭንቀት የምንለው፣ ሲጋራ መጠጣት፣ ውፍረት፣ እንቅስቃሴ እጥረት፣ የቤተሰብ ውስጥ የልብ ችግር ታሪክ፣ እነዚህ ነገሮች ካሉ እና ከልብ ህመም ጋር ተያይዞ የሚመጡ ናቸው ብለን ልንገመት እንችላለን። ልብ ህመም መከላከያ እነማን ናቸው? ወይም የልብ ህመም መከላከያ መንገዶች የምንላቸው መደበኛ እንቅስቃሴ ወይም መጓዝ፣ መሄድ፣ ወዘተ የመሳሰሉት፣ ጤናማ ምግብ፣ አትክልት፣ ፍራፍሬ እና ያለስብ፣ ሲጋራ መተው ወይም መቀነስ፣ ደም ግፊት፣ ስኳር መቆጣጠር፣ ሕክምና ምርመራ በየጊዜው ማድረግ። እነዚህ ነገሮች በትክክል የምናደርግ ነገር ከሆነ የልብ ህመምን መከላከል እንችላለን ማለት ነው። የልብ በሽታ አጋላጭ ወይም ሪስክ ፋክተር የምንለው በእንግሊዝኛ ደም ግፊት፣ የስኳር በሽታ፣ ከፍተኛ ኮሌስትሮል፣ ሲጋራ መጠጣት፣ አልኮል መጠጣት፣ እንቅስቃሴ እጥረት፣ ከመጠን በላይ ክብደት ኦቢሲቲ ማለት ነው፣ ጤናማ ያልሆነ ምግብ ወይም ብዙ ጨው፣ ስብ እና ተቀማጭ የሆኑ ምግቦች። ተቀማጭ ምግቦች ስንል ለብዙ ሰዓት ሱፐር ማርኬት ላይ ታሽገው ለብዙ ሰዓት ሳይሸጡ የሚቀመጡ ምግቦች፣ ጭንቀት፣ ብዙ ሰዓት መቀመጥ። እነዚህ ምልክቶች ካለቦት እና የልብ ህመም አጋላጭ ሊሆኑ ስለሚችል ወይም ሪስክ ፋክተር ሊሆኑ ስለሚችል ቶሎ ብሎ ወደ ጤና ተቋም ሄዶ ልቦ ያለበት ደረጃ ማረጋገጥ ይችላሉ። ከልብ ህመም ጋር ተያይዞ ወይም ሪስክ ፋክተር የምንለው ሁለት ዋና ዋና ቡድኖች ይኖራቸዋል። መቀየር የማይችል እና መቀየር የሚችሉ ብለን እንከፋፍላቸዋለን። መቀየር የማይችሉት ነን ሞዲፌብል እንላቸዋለን። አንደኛ እድሜ፣ በእድሜ ከፍ ሲል ለአደጋ ይጨመራል፣ አደጋው ይጨመራል። በዚህ ጊዜ መቀየር አይችልም። በጾታ ከሴቶች ይበልጥ ወንዶችን በቅድሚያ ለልብ ህመም ሊጋለጡ ይችላሉ እና ይሄ ደግሞ ሴቶች ደግሞ በሞኖፖዝ ጊዜ ይሄን ደግሞ መቀየር አይችልም። በቤተሰብ ታሪክ የልብ ህመም ካለ ይሄም መቀየር አይችልም። እንደገና ከትውልድ ሲወለድ ጀምሮ የልብ ህመም ካለ መቀየር የማይችል ነው። መቀየር የሚችሉ ደግሞ ሞዲፌብል እንላቸዋለን በእንግሊዝኛው። እነሱም ደግሞ መቀየር የሚችሉት ከአኗኗር ለውጦች ሊቀንሱ ይችላሉ። የደም ግፊት ካለ በእንግሊዝኛው ሃይፐርቴንሽን የምንለው ማለት ነው። ስኳር በሽታ ካለ በእንግሊዝኛው ዳያቤት መላይተስ የምንለው፣ ከፍተኛ ኮሌስትሮል ካለ፣ ሲጋራ መጠጣት ካለ ይሄ ደግሞ ሊቀየሩ ይችላሉ ተብሎ ይታሰባል። የልብ ህመም ማለት የታካሚውን ሁኔታ የሚያመለክተው በልብ ወሳጅ ቧንቧዎች ውስጥ ክፍል ውስጥ የፕላስቲክ ክምችት የሚጠራቀምበት ጊዜ ነው። ልብ ደምን ወደ ተለያዩ የሰውነት ክፍሎች የሚያስገባ ባዮሎጂካዊ አካል ብቻ ሳይሆን ከብዙ ስሜቶች ጋር የተያያዘ ነው። ከስሜቶቹ መካከል ደስታ፣ ጭንቀት እና ሐዘን ልብ ምላሽ ይሰጣል። ልብ ሙሉ
የሰውነት እንቅስቃሴና ተግባሮችን የሚያንጸባርቅበት እንደ መስታወት ይቆጠራል። እዚህ አይነት ብልሹ ተግባሮች ምክንያት በዓለም ዙሪያ ብዙ ሰዎች በልብ ችግር እየተሰቃዩ ይገኛሉ። በተጨማሪም የደም ቧንቧ በሽታዎች ወይም አተሮስክለሮሲስ በመባል ይታወቃል። በአጠቃላይ ቸንፈር ከቅባት ክምችት፣ ኮሌስትሮል እና ከሌሎች ሴሉላር ቆሻሻዎች የሚወጣ ተጣባቂ ንጥረ ነገር ነው። ቸንፈር ደም ወደ ውስጥ ያከማቻል፣ በጊዜ እየጠነከረ እና የልብ ቧንቧዎቹን ይቀንሳል። በዚህም ምክንያት የደም ዝውውርን ያግዳል። ውሎ አድሮ ይህ ወደ ልብ የደም ዝውውርን መዘርጋት የልብ ጉዳት እና ሌሎችን ችግሮችን ሊያስከትል ይችላል። ምልክቶቹም ደግሞ አንጃይና፣ የደረት ህመም፣ ትንፋሽ ማጠር፣ ማላጠብ፣ ድካም፣ የማዞር ስሜት፣ ማስታወክ ስሜት፣ ፈጣን የልብ ምት ምልክቶቹ ናቸው። ቀጣዩን ክፍል 2 ላይ አቀርብላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳታ